ለረጅም ጊዜ ይመጣል ብላችሁ ስትጠብቁት በነበረ ነገር ላይ ለእናንተ አንድ ጠቃሚ የምትሉት ጉዳይ ጋር የተያያዘ ሊሆን ይችላል። በዚህ ሰዓት ወደ አዲስ ጅማሬ እየገባችሁ ሊሆን ይችላል። በዚህ ጉዳይ ላይ በራስ መተማመናችሁ መጨመር የሚገባው ሰዓት ነው የሚሆነው። በተለይ ደግሞ የተሻሉ የሚባሉ ምርጫዎችን በቀላሉ እየመረጣችሁ እንደምትጓዙ እናንተ በማሰብ ስለ ራሳችሁ ያላችሁን አመለካከት ከፍ ለማድረግና በተለይ ደግሞ ራሳችሁን በምታስተዋውቁበት ጊዜ በቻላችሁት አቅም ደስተኛ ሆናችሁ ለመቅረብ ጥረት ማድረግ ይጠበቅባችኋል። ከዚህ በተጨማሪ ያ ነገር እናንተን ምን አይነት ስሜት እንዲሰማችሁ ሊያደርግ እንደሚችል ግምት ውስጥ ለማስገባት ጥረት ማድረግ ተገቢ ነው የሚሆነው። በዚህ ጋር አንድ ማስታወስ የሚገባችሁ ነገር ቢኖር እናንተ የምትለብሱት አለባበስ ሊሆን ይችላል፣ የምትሰሙት ሙዚቃ፣ በዙሪያችሁ ያሉ ሰዎች እነዚህ ሁሉ ስለ ራሳችሁ የሚሰማችሁ ስሜት ላይ ትልቅ ተጽዕኖ የሚፈጥሩ ነገሮች ናቸው። እናንተ ማለት ልክ እንደ ሀይ ኢነርጂ ያላችሁ እንደሆናችሁ አድርጋችሁ መሳልና በግልጽ ያ ሀይ ያላችሁ ውስጣችሁ ላይ ያለው ሀይ ኢነርጂ እንዲታይ ጥረት ማድረግ ብትሞክሩ የተሻለ ውጤት የማግኘት እድላችሁ በጣም ከፍተኛ ነው የሚሆነው።